በቀን ውስጥ 4 ወይም 5 ሰዓታት ብቻ ነው የምተኛው የሚል ሰው ገጥሟችሁ ያውቃል? ከ10 ሰዓታት በላይ ተኝተህ ደክሞ ስትነሳ እነርሱ ግን 4 እና 5 ሰዓታት ብቻ ተኝተው ንቁ መሆናቸውን ሲነግሩና ስታይ ተደንቀህ አታውቅም? ይሄ የሚሆነው ሰው ከሰው ስለሚለያይ አይደለም፣ ነገር ግን የሳይኮሎጂና የኒውሮ ሳይንስ ጉዳይ ነው። ስንተኛ ትክክለኛ እረፍት ማድረግ ማለት ምን ያህል ሰዓታት ተኝተናል ሳይሆን አእምሯችን ተኝቷል ወይስ አልተኛም የሚል ነው። ዛሬ ብዙ ሰዓታት መተኛት ማለት ለምን ጥሩ መተኛት ማለት እንዳልሆነና ተኝተን ስናበቃ አእምሯችን ጭራሽ ደክሞት የሚነሳበትን ምክንያቶች አንድ በአንድ እንመለከታለን። አብራችሁን ቆዩም። ብዙ ሰዓታት መተኛት ጥሩ ረፍት ያስገኛል ብለው ሰዎች የሚያስቡበት ምክንያት መተኛትን ልክ እጃቸው ላይ እንዳለ ስልክ ባትሪ አድርገው ስለሚመለከቱት ነው። ብዙ ሰዓት ቻርጅ ካረከው ብዙ ኃይል ይሞላል ወይም ባትሪው ሙሉ ይሆናል። ነገር ግን የሚያስደንቀው አእምሯችን በዛ መንገድ አለመስራቱ ነው። ብዙዎቻችን ድካም የሚመስለን ሰውነታችን ከሥራ ብዛት ሲዝል ብቻ ነው። ነገር ግን አሁን ጥናቶች እንደሚያረጋግጡት አብዛኛው ድካም ከአእምሮ ሥራና ስሜቶቻችን ጋር የተያያዘ እንደሆነ ነው። አእምሯችን ቀኑን ሙሉ ትኩረቶቻችንንና ስሜቶቻችንን ያስተናግዳል። ውሳኔ መወሰንን ያቀነባብራል። ዙሪያ ማኅበረሰባችንን ይቃኛል። የሰውነታችንን የውስጥ ሥራዎች ሁሉ ይቆጣጠራል እና ብዙ። ስለዚህ ቀኑን ሙሉ አእምሯችን በሥራ ብዛት ይዋልላል። ምሽት እንቅልፍ ላይ ታዲያ ይህን የሥራ ጫናውን ካላቀለለ በስተቀር ምንም ያህል ሰዓታት ብንተኛ አእምሯችን እንደ ደከመ ይነቃል። አእምሯችን ታዲያ እንዴት በበቂ ሁኔታ ራሱን ያድሳል? የጠለቀ እንቅልፍ ወይም ዲፕ ስሊፕ እና ሬም ስሊፕ ማለትም ራፒድ አይ ሙቭመንት ስሊፕ የሚባሉ የእንቅልፍ አርክቴክቸሮች እንዳሉ ባለሙያዎች ይናገራሉ። በዲፕ ስሊፕ ጊዜ አእምሮ ራሱን የሚያድሰው ባዮሎጂካሊ ሲሆን በሬም ስሊፕ ጊዜ ደግሞ ራሱን ሳይኮሎጂካሊ ያድሳል። ባዮሎጂካሊ ራሱን ያድሳል ማለት የሰውነታችንን ቆሻሻዎች ያጸዳል፣ የሰውነታችንን ጡንቻዎች ያድሳል፣ በሽታ የመከላከል አቅማችንን ያጠናክራል፣ ሰውነታችንን የሚያሳድጉ ሆርሞኖችን ይለቃል እና ሌላም። ሳይኮሎጂካሊ ራሱን ያድሳል ስንል ደግሞ ስሜቶቻችንን ያጠነጥናል፣ እንደ ጭንቀትና ፍርሃት ያሉ መዛባቶችን ይቆጣጠራል፣ የቀን ትውስታዎቻችንን ለረጅም ጊዜ እንዳንረሳው አድርጎ ይመዘግብልናል፣ የፈጠራና ነገሮችን የማቀናጀት አቅማችንን ያጎለብታል እና የመሳሰሉት። ታዲያ እንቅልፋችን ሁለቱን አመጣጥኖ ሲያገኝ 5 ሰዓታት ብቻ ሊሆን ይችላል የተኛከው። ነገር ግን ሰውነት በሙሉ እንደገና ታድሶልህ ትነቃለህ። ልክ እንደዚሁ ላይት ስሊፕ ወይም ከላይ የሆነ እንቅልፍ የሚባል ደግሞ አለ። ይህም ማለት ሁለቱን የእንቅልፍ አርክቴክቸሮች ያላሟላ እንቅልፍ ማለት ሲሆን 10 ሰዓትና ከዛም በላይ ልትተኛ ትችላለህ። ነገር ግን ደክሞክ ወይም ከነዱካክ ትነሳለህ። ስለዚህ እንደዛ አይነት ሰው ከሆንክ ከዚህ በኋላ የተዘረዘሩትን ነጥቦች በጥንቃቄ ተከታተል። አንደኛ፣ ቡና አወሳሰዳችን ነው። ቡና ውስጡ ካፊን የሚባል አነቃቂ ንጥረ ነገር አለው እና አመንክም አላመንክም ይሄ ንጥረ ነገር በአእምሯችን ውስጥ ሳይጠፋ ከ6 እስከ 8 ሰዓታት ይቆያል። ስለዚህ በጊዜ ልተኛ ትችላለህ፣ ነገር ግን አእምሮ እንደነቃ ይቆያል ማለት ነው። ብዙ ሰዎች ቡና እስካነቃቸው ድረስ ብዙም ግድ አይሰጡትም። ነገር ግን ቡና ሳትተኛ ብቻ ሳይሆን ተኝተህም አእምሮህን ሊያነቃው የሚችል ስለሆነ በጥንቃቄ መታየትና መወሰድ አለበት። ሁለተኛ፣ ሰማያዊ ብርሃን የሚባሉት ናቸው። ስልክ፣ ቴሌቪዥንና ላፕቶፕ ለአእምሮ አንድ መልእክት እየተናገሩ ነው። እርሱም አልመሸም ገና ቀን ነው የሚል ነው። ከነዚህ የሚወጣው ሰማያዊ ብርሃን የአእምሮአችንን የማረፍ ፍላጎት ይከለክለዋል። በዚህም ምክንያት አእምሮአችን የጠለቀ እንቅልፍ ወይም ዲፕ ስሊፕና ሬም ስሊፕ ውስጥ ገብቶ ራሱንም ሰውነታችንንም እንዳያድስ ያግደዋል። ስለዚህ እንቅልፋችን ትክክለኛ አይሆንም። ብዙ ሰዓታት ብንተኛም አእምሮአችን ራሱን ሳያድስ እንዲነቃ ይሆናል። ሶስተኛ፣ በተመሳሳይ ሰዓት አለመተኛትና አለመንቃት ነው። ከምታስቡት በላይ አእምሮአችን ተመሳሳይ የእንቅልፍ ሪትምን እጅግ ሲበዛ ይወዳል። ትላንት ከተኛንበት
ከ2 እና ከ3 ሰዓታት በኋላ ራሱ መተኛታችን አእምሮአችን እንደገና የተኛንበትንና ራሱን ለማደስ የሚዘጋጅበትን ጊዜ እንዲመዘግብ ያስገድደዋል። ስለዚህ ይሄ የሆርሞን መለቀቆችንና የእንቅልፍ አዙሪትን ወይም ሳይክልን ይረብሻል። የምንነሳበት ጊዜም ሲለዋወጥ አእምሮአችን ራሱን የሚያድስበትን ሳይክል ወይም አዙሪት ማቀድ ይሳነዋል። ይህም ከተነሳን በኋላ ያለውን ያን ደባሪ ስሜት ይፈጥረዋል። በእነዚህ ጉዳዮች አእምሮአችን ከማረፍና ራሱንም ሰውነታችንንም ከማደስ ይልቅ የተኛንበትንና የተነሳንበትን ሰዓቱን ለማወቅ ተጨማሪ ጊዜ እንዲወስድ ያደርገዋል። ይህም ሰውነታችን ቢተኛም አእምሮአችን ለተወሰኑ ሰዓታት ነቅቶ እንዲሰራ ያስገድደዋል ማለት ነው። 4ኛ ሳያቀዘቅዙ መተኛት ነው። ብዙ ሰዎች ከጭንቀታቸው ወይም ስልካቸውን ከተጠቀሙ በኋላ ወዲያውኑ ወደ እንቅልፍ ይሄዳሉ። አእምሮአቸው ራሱን የሚያረጋጋበትንና የሚያቀዘቅዝበትን ጊዜ አይሰጡትም። ይሄ አእምሮአችን ራሱንም ሰውነታችንንም ለማደስ በቂ የመዘጋጃ ዕድል እንዳያገኝ ያግደዋል። ስልካችንን ከመተኛታችን ከ1 እና ከ2 ሰዓታት ቀደም ብለን ማስቀመጥ እንዳለብን ወይም መጠቀም ማቆም እንዳለብን በባለሙያዎች እንደሚመከር ያውቃሉ? ቀኑን ሙሉ የሐሳባችንንስ ብዛት ይዘነው አልጋችን ላይ መውጣት አለብን? አይረብሸንም? ስለዚህ ከመተኛታችን 1 እና 2 ሰዓታት ቀደም ብለን እነዚህን ነገሮች ማድረግ እናቁምና እስቲ በርከክ ብለን እንጸልይ። ጥሩ እንቅልፍ የምናገኝ ይሆናል። 5ኛ አእምሮአችን ራሱን ካደሰም በኋላ ከአልጋችን አለመነሳትና ለመተኛት መሞከራችን ነው። አእምሮአችን ራሱንም ሆነ ሰውነታችንን ካደሰ በኋላ ተጨማሪ እንቅልፍ መፈለጋችን የሚጨምርልን ምንም ኃይል አይኖርም። እንደውም ድንዝዝ ብለን እንድንነቃ ያደርገናል እንጂ። ስለዚህ አእምሮ በቂ ረፍት ካገኘ ብድግ ብለህ ተነስ። ያገኘውን ስራ እንጂ አልጋ ላይ አትገላበጥ። እስካሁን ስለተከታተሉን ከልብ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ያበረታቱን። እኛ እዚሁ ጋር አበቃን። በቸር ቆዩን።